ለምን አታስወጣው? ሚፍታ ከፀጉሩ አልፎ እኮ ጺሙ ነጭ ሆኗል። እኔ አልናገርም ብዬ ነው። እያየነው ነው እንግዲህ እየታየን ነው። እንዳይረግምሽ ብለሽ ነዋ። ይገባኛል እኮ። ኧረ በስመ አብ በጣም ሄደብህ። አንተም ደግሞ ዝም አልከው በጣም። እኔ እኮ እዚህ ስራ ፎከስ ማድረግ። እሺ አሁን ምንድን ነው የምትለኝ አንተ ሰውዬ? ይኸውልህ ጄሪ መጣች፣ ሊነሳበት ነው። ይኸውልሽ ይኸው አሁን ይኸውልሽ መጡ። ይኸው ጄሪ ማናዳው አጋዦቹ መጡ። ይኸውልሽ ባቢ ቴንኪዩ ባለፍላወር ይኸው መጡ። ይኸው እያየሽልኝ መጡ። እኔ እኮ አናቴ ጨሰ። ፀጉር ስለሌለው ነው። አናት ይጨሳል አለ። እንዴት አይጨስም? እኔ ደስ ያለኝ ማለት ነው በቁም ነገር ማለት ነው። በቁም ነገር ናቲ ጋር ቁጭ ብለው ይወያያሉ። እንዴት ብናደርግ ነው ፀጉራችን ሊያደርግልን የሚችለው? ሀገራዊ ጉዳይ የሚወሩ ነው ይመስሉት። እንዴ አንተ ናቲ ማተው እኮ በቃ እኮ አሁን ምን አለኝ መሰለሽ ሃይሚ ናቲ ትላንትና የዶሮ ኩስ እንቀባው እንዴ ይላል ቤኪ። ኧረ በስመ አብ ምንም ብትቀቡት አይወጣላችሁም። ቁርጣችሁ ነበር። የቤኪ እኮ በእርግማን ነው እንደዚህ ነው። የስንት ሴት እንባ መሰለሽ የቤኪ። ኦሆ እንደሱ በሱ ከመጣን ቦስ በአንተ ይብሳል። ረፍ ምስክሮች አሉኝ እኮ ይሄዱልሃል፣ እዚህ ጋር ይጠሩልሃል፣ ስም ይደረድሩልሃል። አረ ወይኔ። እሺ የናቲስ በምን ምክንያት ነው? የቤኪሽ በእርግማን ነው። የናቲ በምን ምክንያት ነው? ምን እንዳለኝ ልንገርሽ። ወሬ ያቆረን እኔ ላወራ ስል ነው። በቃ ትዝ የሚላችሁ ወሬ ራሱ ታውቁት ነው። ለምን ቡና አላፈላለህም? እንደ ሀሳብ ግን ይወር ዝም ብሎ አይመጣውም። አቤት አይደል? ኧረ ጉዴ! ሂድበት። እሺ እየሰማሁህ ነው። አይ ተውኩት በቃ። ኧረ በአላህ በማርያም ሚፍታን መስሎኝ በአላህ አላልኩትም። ደግሞ እኮ ማኪ አሁን ይሄ ንግግር ተመችቷት ነው አሁን ጊፍት የምትሰጥህ። በእግዚአብሔር ቴንኪዩ ማኪዬ። እኔ ሲጀም እኔ እኮ ታብታብ አድርጉት እስኪ። ታብታብ ደግሞ እንትን ሰዎች ጋር እንዲደርስ ነው የሚያደርገው ቤኪ ታብታባ። ስለዚህ ታብታብ አድርጉት። 1500 ሰው 600 1700 አይደብረንም። 2000 ቢሆን ቴንኪዩ ማኪዬ። የሆነት ትልቅ ሰው እንደዚህ ነው በቃ። ትልቅ ሰው ምንም አይደል። ምንድን ነው ያቀሳስራሉ፣ አይገልጸው። በኢየሱስ የምር ግን ጊፍት ጋለሪ ላይ ቢሰጡህ ጥሩ ነበረ። እሺ ጊፍት ጋላሪ ላይ ስጡኝ። ለእነሱም ሲሆን ከቆየህ አይቀር ጊፍት ጋላሪ ከሞላ ምንድን ነው የሚጠቅመኝ? ሌላ ጊፍት ጋላሪ ይሰጠኛል? እኔ ማርያምን አላውቀውም፣ ግን ጊፍት ጋለሪ ያስሞላሉ። ስም ብለው እኔም አስሞላለሁ። እንትን ነው ይበራል እኮ ነው። ምንድን ነው የሚበራው? ጊፍት ጋላሪ ሙሉ ሻይ ሁሉም ቤት ይታያል። የአንቺ አካውንት ጊፍት ጋላሪ ልክ ሲሞላ ሁሉም ቤት ይታያል። ይሄ ላይቭ ያለ ሰው በሙሉ ይሄዳል። አንድ ጊዜ በቃ ጊፍት ጋላሪ እንሙላ። ሌትስ ጎ። ብዙ ሰው እንዲያየን ብዙ ሰው ጋር ይደርሳል። ይበራል አላለም? ይበራል። እንትን እኮ ነው ቢዝነስ ክላስ ነው ኢኮኖሚ ክላስ። ኧረ እኔ በቃኝ። እንደዚህ ይለኛል እኮ ነው። የሚበራው ቢዝነስ ክላስ ነው ወይስ ፈርስት ክላስ ኦር ኢኮኖሚ ክላስ? እሱን አይደል ነው በፒጄ መሰለኝ። የምር ግን ቆይ እኔም ራሱ ጊፍት ጋለሪ ሲሞላ ምንድነው ጥቅሙ ብዬ ጠይቄ ቀጣይ ላይ ብገባል። ጊፍት ጋላሪ ሙሉ። እሺ አሁን ቆይ ቅድም አሳይታችሁኛል ጊፍት ጋላሪ ምን እንደሆነ። አንዱ ነው የሞላው ከ15ቱ እኮ አንዱ። አረ ምን እሺ ነው ስጡኛ። አንጀቴን አትብሉት። ወላይ ያየሁት ነው። ለምን ያስፈራል በጣም። እና ቆይ በፍቅር አይሆንላቸውም ልቆጣቸው መሰለኝ። ስጡኝ። አንተ እንኳን ተቆጥተ የፊት እንዲሁም ይከብዳል። ያቃጀራል። ሃይሚ
ለሰው ማሰብ የሚባል ነገር ቀራ። በቃ እኛ እኮ ልጆች ነን፣ ህፃናት ነን እንዴ። እስካሁን የቆዩት በነገራችን ላይ ቤኪ ቪዲዮ ባለመክፈቱ ነው። ቤኪ ለምን ቪዲዮ አታበራም ግን? አይ ተይ አንቺ ሰው ይቀንሳል። ደንግጦ ነው አና ሪቾ ቴንኪው። ቅድም ሀሰን ምን አደረገ መሰለሽ? አይሚ መጥቶ ነበር እንደ እሱ። አዎ ከዛ የሆነች አሸንጉሊት አለች አቲም የሆነ ጊፍት አለ እንደዚህ የምትሳደብ እሱን አልሰጠውም፣ ሰድቦት ወጣ። እሺ ሰድቦት ወጣ። ሰድቦት ወጣ። ናቸው እዚህ ጋር ለማሳያ ኦልሞስት 1.9 ሚሊዮን የኢትዮጵያ ፕሮፊት ነው። እና ደግሞ እዚህ ጋር እንደምታዩት የኔ one of my biggest months ever። ሀይሚሻ ወይ እንዴት ነሽ? ቆየን ከተገናኘን ረጅም ጊዜ አይደል? በጣም ረጅም ጊዜ በጣም በሰላም ነው ግን የጠፋኸው? ምን እባክሽ አንዳንድ ነገሮች ምናምን ታውቂ የለ የእኛን ነገር እንደዚህ ከሀገር ሀገር ነው የምንለው። በጣም ቢዚ እንሆናለን። ብዙ የምናስተናግድ ኔትወርኩ እየተቆራረጠ ነው። ለሳክስም የማይሆን ነገር ምን አላልፉ ምን አይነት ግን እንደዋሉ እንዳይሳካልኝ ታዛጋብና ከወጣ ውጣ እንዲያሁን በቃ ከቤት እንውጣ። ቆይ ልትጎርሰን ነው እንዴ? አይሚ ወጣው። በቃ ላይቭ ያላችሁ ይመቻችሁ። ወዳችኋለሁኝ። አብራችሁ እንውጣ ከላይቭ ማለት ነው። ከዛ እናወራለን። እሺ በቃ ጋይስ ወዳችኋለሁ። አይ ላቭ ዩ ቤካ አንተ የሚመችሽ፣ አይሚ የሚመችሽ፣ ሚፍታ የሚመቸው፣ ኦዲየንሱ ሁላችሁ የሚመቻችሁ እንወዳችኋለን። እሺ የምር አክብራችሁን ስለተቀመጣችሁ ደስተኞች ነን። አዎ በጣም እናመሰግናለን። ወዳችኋለሁ። ባይ ይስጥልን። ሁላችሁንም እጅግ በጣም እናመሰግናለን። አዎ በቃ የሰው ቤት ነው፣ ሊያስወጣን ነው። በቃ ቻው። ሊገለብጠን እኮ ነው ሊገለብጠን። እንደዛ ከሆነማ እናንተን አስወጥቼ ትንሽ ላወራ መሄጃ የላቸውም ብለን አቅምህን ልታሳየን ነው አይደለ? ኧረ ተው ቢያንስ እኔ በእጄ ልውጣሽ። አባታቸው እየቀለኩ ነው ለወጣ ነው እና ነው። እሺ ይመቻችሁ። እወዳችኋለሁ። አብራችሁን ስለነበራችሁ ሁላችሁን በጣም አመሰግናለሁኝ። ፒስ አውት። የምትሉት ነገር አለ? የለም ኦቤስሊ አይኖርም። ረጅም ሳቆየውኝ ቲክታክ ላይ ከፈለኩ እንትን ደስተኛ የሚያደርገኝ ከሆነ ላይቭ ላይ መምጣት እንደዚህ አልፎ አልፎ እመጣለሁኝ። ከቤት ልውጣ። ቤት ውስጥ ከተቀመጥኩ ሰላም አይፈጠርም አሁን